እንትን ነው አይደለ? ካሜራ ነው። ምንድን አንቺ የምትሸሽው? ቆይ መሆናሽ ነው። ለሰርግ ደግሞ ይሄ ምን አይለው? አይን አዲስ ናት። እቺ ደግሞ አይን አዲስ ናት። አይን አዲስ አሊ ትባላለች። 23 ቀን ውስጥ ከሰላለሁ እያለኝ ነው። እስቲ ወዲህ ዙሪያ አይን አዲስ አንድ ጊዜ ይሄው እንግዲህ ሸሙ ይሄው እንደዚህ ነው ስራው። ይሄ ሰርጉ በጣም ደምቋል። ይቺ እያሳሳች ነው። እዛ ማዶ ደግሞ አያት የምታሰፋልኝ ይሄን ይመስላል ነው የምልህና በጣም አሪፍ ሆኗል። አሪፍ ነው። አይን አዲስ አለ እስከሳውን እየሞከረኝ ነው። አሁን እየጀመረኝ ነው። አብሽር ይሄ አብሽር እያለች ነው እና አብሽሩ ሊሰፋ ነው። እዚህ ላይ ደግሞ ተመልከት። በጣም ሊጡ አሪፍ ነው። ወጥቷል ነው የምልህ። አረ እንጀራው ሆኗል። ይሄ ተሰፋ ነይ ግቢ። ያ ካሜራ ደግሞ ያተ ጉድ እያለኝ ነው። ኧረ አይደለም እየተናገረኝ ማለት እንጀራው ነው እንግዲህ ይኸው ተጎናዝሏል ነው የምልህና አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት መድሩባ ወረጋ አይነት ነው። አብረን እንሰራለን። እስከ መጨረሻ አብራችሁ ተከታተሉ። እዚህ ጋር ዘይት እና ሽንኩርት እንደዚህ ጠብሻለሁ። እዚህ ጋር ደግሞ ነጭ ሽንኩርት እንጨምራለን። ወረጋ አይነት መድሩባ ነው የምንሰራው። እና ይሄን ቪዲዮ የምትመለከቱ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮዬን ተከታተሉ። እዚህ ጋር አብረን እንሰራለን ማለት ነው። አንድ ሻይ ማንኪያ ሽንኩርት እና ዝንጅብል ጨምር። እዚህ ጋር ደግሞ ፍልፍል ባሬት እንትን ትንሽዬ ካሮት ፍልፍል ሮሚ ማለት ነው ማያቃጥል። እዚህ እንጠብሰዋለን ከሽንኩርት ጋር አብረን። እሺ ወዶች እዚህ ጋር ደግሞ ምንድነው የምንጨምረው? ኩዝበራና ሸበት እንዲሁም በቅዶንስ ቅጠል ይወዳል መድሩባ ወረጋ ጨምሮበት በዚህ ጠበስ እናደርገዋለን። በነገራችን ላይ በቅዶንስን መጨረሻ ላይ ጨምሩ። ኩዝበራ እንኳን ሊጥላላ ችግር የለም። እዚህ ጋር ደግሞ ምንድነው የምጨምረው? ባህራት ፍልፍል አስወድ ግማሽ ሻይ ማንኪያ፣ ኩዝበራ 1 ሻይ ማንኪያ፣ ከሙን 1 ሻይ ማንኪያ እና እንዲሁም ትንሽዬ ባብሪካ እና 1 ሻይ ማንኪያ ምንድነው የሚባለው? ጠፋብኝ። ካሬ ባውደር እንዴት ነው ማንኪያ ካሬ ባውደር ወይም ደግሞ ባህራት መሸከም ካሬ ከሌላችሁ መሸከም ይሆናል። እዚህ ጋር ደግሞ ማጁን ጥማት ቀይ እንዲሆን ከፈለጋችሁ በዛ አድርጋችሁ ጨምሩ። እኔ ቢያንስ ስንት የሚሆን የጨመርኩት 1-2 ማንኪያ የሚሆን ጨምሬያለሁ። ይታያችኋል ግን ጨለማ ነው እኔ ጋር። በዚህ መልኩ እዚህ ጋር ደግሞ ፍሬሽ ጥማት ፈጭቼ አዘጋጀሁት አለ
እናንተ መክተፍም ትችላላችሁ፣ ችግር የለም። ብትፈጩት ግን ጥሩ ነው። ደቀቅ ሲል ቲማቲሙን ትንሽ ለአንድ 2 ደቂቃ ጠበስ እናደርገውና እሺ ቤተሰብ እዚህ ጋር ደግሞ ማጂ ሙካአባ ጨምሩ። እዚህ ጋር የከተፍኩት ወረጋይ ነው። እንደዚህ በደቃቁ አጥባችሁ ጥቅ አድርጋችሁ ከተፍ እንጨምራለን። በጣም ቆንጆ አሰራር ነው። እንደውም ወረጋይ ነው የሚወድ ካለ ከመጠቅለል ምናምን ይሄ ትንሽ ስራ ይቀርናል። አርፋ ቁጭ በል ምን ያንተባለ ነው። ይሄ ቤተሰብ እዚህ ጋር የምጨምረው ምንድነው እንደዚህ አቁላልተናል። ወረጋይ ነው እንደምጨምረው ሩዝ መስሪ እንደዛ አጥቤ ዘፍዝፌ ለ1 ሰዓት ይሁን ዘፍዝፌዋለሁ። እንደዚህ እንጨምራለን ማለት ነው። እዚህ ጋር ደግሞ ምንድነው ያዘጋጀሁት ተምር ሂንዲና ተምር የምንበላው ተምር አለ። እሱም በውሃ በጠበጥኩት በሞቀ ዘፍዝፌ፣ እንዲሁም ደግሞ ተምር ሂንዲ በእንትን በቃ የሚሸጥ አለ። እሱ ካላችሁ ስንጨምር እኔ ስላለኝ ፍሬው ስለሆነ አንድ ላይ ከተምሩ ጋር በጠበጥኩት ማለት ነው። ትንሽ እናደርጋለን። ጨርሻን ጨምሩ። ይሄ ጓደኞች እዚህ ጋር እኔ ትንሽ ኩዝበራ የቀደም የከተፍኩት አለ የቀነስኩት እሱ ትንሽ ጨመርኩበት ያንሳውን ብዬ ስላሰብኩ። ጨው አታብዙ፣ ወረጋይ ነው ጨው ስለሆነ እና ከማጠባችሁ በፊት እጥብ አድርጉት ጨው እንዲቀንስ የቅጠሉ ጨው። በነገራችን ላይ ይሄንን ድስት ቶሎ እንዲያበስልላችሁ እኔ ትልቅ ድስት ስለሆነብኝ ነው እንጂ ይሄ እንደዚህ የሚገጠመው ድስት አለ። በሱ ብትሰሩ ቶሎ ብሎ ያው ጊዜ ይቆጥብላችሁ፣ ቶሎ ይበስል ይላል። በ20 ደቂቃ ውስጥ በቃ በሰለ እና በደንብ መብሰል አለበት። እና እዚህ ጋር ውሃ ለ3 ኩባያ ሩዝ 1 ሊትር ውሃ ነው የጨመርኩት። ምክንያቱም ቀጠን ማለት ስላለበት ነው፣ እንዳይወፍር በዛ አድርጋችሁ ጨምሩ። ሩዝ መስሪ ነው ብላችሁ እንዳታሰነሱ። በጣም መብሰልና ትንሽ ደግሞ ቀጠን ማለት ስላለበት ችግር የለውም። ውሃ ትንሽ ጨምር አድርጋችሁ አርጉና ስሩ። እና ይሄንን በዛ በድስቱ በሚገጠመው አድርጋችሁ ግጥም አድርጋችሁ ማብሰል ትችላለች። እኔ በጣም ትልቅ ስለሆነ ተንቀራፋ አስጠልቶኝ እና ይሄን ይመስላል። ሲበስል ደግሞ እንዴት እንደበሰለ አሳያችኋለሁ። አመሰግናለሁ። ሰርታችሁ ሞክሩት እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዩና ስሩ እላችኋለሁ። ሲበስል እንመለሳለን።